ሰላም የኔ ውድ ፋሚሊዎች የዩቲዩብ ቻናል እንደምን ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ሰላም ሰላም የዚህ ቤት የዝናሽ ዩቲዩብ ቻናል ተከታታዮች እንደምን ናችሁ? ሰላም ናችሁ ወይ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ለአዲሶች ይጠቅማቸዋል እንዳችኋለሁኝ። እና ወደ ሀገር ስገቡ ለምሳሌ በኤርፖርት አዲስ አበባ ኤርፖርት የምትወርዱት ሌሊት ላይ ከሆነ እና አዲስ ከሆናችሁ ደግሞ እንዴት ነው ኤርፖርት ስወርድ እንዴት ነው ምን እንደሚገጥመኝ ብላችሁ ትፈሩ ይሆናል። እና እኔ እህታችሁ ምን ልላችሁ ነው፣ ኤርፖርት ውስጥ ማደርም ይቻላል። እሺ እስከሚነጋ ቤተሰብ መጥቶ እስከሚቀበላችሁ ኤርፖርት ውስጥ ማደርም ትችላላችሁ። ስለጠየቃችሁኝ ነው፣ በውስጥ በብዛት ስለጠየቃችሁኝ ነው። እና ኤርፖርት ውስጥ ወንበር አለ፣ እዛ ቁጭ ብላችሁ መሬቱ ሲነጋ ቤተሰብ መጥቶ ይወስዳችኋል ማለት ነው። ምንም ሀሳብ አይግባችሁ። በምንም ሰዓት ወደ ሀገር ብትሳፈሩ አሁን አንዳንድ ትራንዝሊት አለ። ከአንድ ሀገር ወደ አንድ ሀገር ብላችሁ ከእንደገና ሌሊት ኢትዮጵያ ብትገቡ ለምሳሌ ሌሊት 7 ሰዓት ሌሊት 8 ሰዓት በኢትዮጵያ አቆጣጠር ብትገቡ ውጪ ወጣለሁ ይሰረቃለሁ ምን እላለሁ ብዙ ፍራቻ ውስጣችሁ ስለሚሆን እንደ አይነት ፍራቻ አይኑሩባችሁ። ኤርፖርት ውስጥ ጥበቃ አለ፣ እዛ ማደር ትችላላችሁ። እና እኔም ደግሞ ሀገር ከገባው ከዚህ የበለጠ ብዙ ማስተምራችሁ ብዙ ነገር የማወራችሁ ነገር አለ። እናንተ ደግሞ ላይክ ሰብስክራይብ እያደረጋችሁ በቅርቡ ደግሞ በኢትዮጵያ ታገኙኛላችሁ እላችኋለሁ። ስለ ሀገራችን ስላለው ነገር በሙሉ አሳያችኋለሁ። እና ያው እዚህ የሰው ሀገር ስለማይመች ነው እላችኋለሁ። ሀገር ስገባ ደግሞ ብዙ ስለ ኢሜል አጠላለፍ ስለምን ብዙ ነገር ማወራችሁ ነገር አለና ላይክ ሰብስክራይብ እያደረጋችሁ በጉጉት እንድትጠብቁኝ ነው የኔ ውዶች። በተለይ የሀያት ፋሚሊዎች ሰብስክራይብ አድርጉኝ። ያው አንቺ ቪዲዮ ስሪ ብለሽኝ ስለጠየቅሽኝ ነው በውስጥ እና ላንቺ ብዬ ነው ይሄን ቪዲዮ የሰራሁት ልሻለሁ። ለሌሎችም ለአዲሶችም ይጠቅማቸዋል። አበረታቱኝ። ወዳችኋለሁ። ሀገራችንንም ሰላም ያርግልን እላችኋለሁ የኔ ውዶች።